በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንግዲህ ስለ ጾም ከመምህር ኃይለማርያም ጋር ቆይታ አድርገናል። ከእሳቸው ጋር ብዙ ትምህርት ወስደናል። ከኔ ጋር ደግሞ ቆይታ የምናደርገው ስለ ትንሣኤ ሙታን ነው። እንግዲህ ትንሣኤ ሙታንን በተመለከተ ስንማማር ቅድስት ቤተ ክርስቲያናችን ሁሉንም በወቅቱ ታስተምራለች። እንደ መልካም እናት ለልጇ የሚያስፈልገውን በየጊዜው እንደምትሰጥ ቤተ ክርስቲያንም ምእመናን ከተኩላ ይጠበቁ ዘንድ በሌላ እንዳይታለሉ በጾሙ ወቅት የጾሙን፣ በበዓል ወቅት የበዓሉን፣ በጥምቀት ወቅት የጥምቀቱን፣ በክረምት ወቅት የክረምቱን፣ በመኸር ወቅት የመኸሩን ታስተምራለች እና እንግዲህ ስለ ትንሣኤ ሙታን ለመነጋገር ለመማማር የትምህርታችን መነሻ የምናደርገው በመቅደመ ወንጌል አሞኒዮስ አውሳዊዮስ የተሰኙ ሊቃውንት ከተናገሩት ክፍል አንዱን መዘን በዚያ መነሻነት እንማማራለን። ቃሉ እንዲህ ይላል። ተንሥአ ከመ ይምሃረነ ተንሥኦ ሥጋቲነ፣ የእኛን መነሳት ያስተምረን ዘንድ ተነሳ። ርዕሱን እስኪ ሁላችሁም የእኛን መነሳት ያስተምረን ዘንድ ተነሳ። መቅደመ ወንጌል እስኪ አራተኛ ጉባኤ ቁጥር 23። እንግዲህ ይሄ መቅደመ ወንጌል የሚባለው አሞኒዮስ አውሳቢዮስ የተናገሩት ስለ አራቱ ወንጌላት በሚገባ ያብራሩበት ለወንጌላት መግቢያ ለወንጌላት መጀመሪያ አድርገው የተናገሩት ትልቅ ምስጢር ያለው መጽሐፍ ነው። በትርጓሜ ቤት የአራቱ ወንጌላትን ምንነት የሚያብራራው መጽሐፍ እሱ ነው እና ከዚያ ላይ ስለ ክርስቶስ መነሳት ሲናገሩ ስለ እሱ ብቻ ሳይሆን ስለ እኛም መነሳት ጠቁመው አልፈዋል። ከላይ ወሀደጎሙ ለእኩያን፣ ክፎቹን አጋንንትን በሲኦል ትቷቸው የሰውን ልጆች ግን ነፃ ማውጣቱን ከተናገሩ በኋላ ወእምድኅረዝ ተንሥአ ከመ ይምሃረነ ተንሥኦ ሥጋቲነ፣ እንዲህ ካደረገ በኋላ ከዚህ በኋላ የእኛን መነሳት ያስተምረን ዘንድ ተነሳ ብለዋል። የእኛን መነሳት ያስተምረን ዘንድ ተነሳ። ቀጥለውም ወዐርገ ውስተ ሰማያት ከመ ያለቡ ዕርገተ ጻድቃን ንጹሐን፣ የንጹሐንን የጻድቃንን ዕርገት ያስረዳ ዘንድም ወደ ሰማያት አረገ። ለሳይር ወለደይን፣ ለጻድቃን ይቅርታ እንዲደረግላቸው ለኃጥአን ፍዳ እንዲደረግባቸው አረገ በማለት ይናገራሉ። እንግዲህ ቆይታ የምናደርገው በዚህ ርዕስ ነው። ስለ ትንሣኤው ምስጢር ስንናገር ሊቃውንቱ ሲያመሰጥሩ የመጡበት ነቢያት በትንቢት የገለጹትን ነው። እንዲሁም ደግሞ ሐዋርያት ያስተማሩትን ነው። እኛም ያለነው አሁን ይህ ምስጢረ ትንሣኤ በትንቢት ተነግሮ ገና ሳይፈጸም ባለበት ዘመን ላይ ነው ያለነው። በቤተ ክርስቲያናችን ከምንማራቸው ከምንወስዳቸው ምስጢራት አንዱ ምስጢረ ትንሣኤ ሙታን ነው። አምስቱ አዕማደ ምስጢር ለሶስት ተከፍለው ይታያሉ። እነዚህም ምስጢረ ሥላሴና ምስጢረ ሥጋዌ አምነን ተምረን የምንቀበለው ነው፣ በተግባር የምንገልጸው አይደለም። ምክንያቱም በምስጢረ ሥላሴ ውስጥ አንድም ሶስትም ከመባል ውስጥ መግባት የግዴታችን አይደለም። እንደዚሁ ምስጢረ ሥጋዌም የክርስቶስ ሰው መሆን ከሦስቱ አካላት አንዱ መውረዱን መወለዱን የምንማርበት ተምረንም የምናምንበት እንጂ እኛው ከዛው ውስጥ ገብተን እንደገና ከመቤታችን ተወልደን በአምላክነት የምንሳተፍበት ምስጢር አይደለም። በእምነት የምንቀበለው ነው ተምረን። እንደገና ሁለተኛው ደግሞ ተምረን በተግባርም ምላሽ የምንሰጣቸው ናቸው። ሁለተኛው ክፍል ያ ማለት ምስጢረ ጥምቀትና ምስጢረ ቁርባን ናቸው። እነዚህ ትምህርት ብቻ ሳይሆን በተግባርም ምላሽ የሚሰጡ ናቸው። ምስጢረ ጥምቀትን መማር ብቻ በቂ አይደለም። አንድ ሰው
ተምሮ ያምናል። ማመን ብቻም በቂ አይደለም። አንድ ሰው ምስጢረ ጥምቀትን ማመን ብቻ በቂ አይሆነው። ምስጢረ ቁርባንን ተምሮ ያምናል። ማመን ብቻ በቂ አይሆነው። በተግባር ምላሽ የሚሰጡ ናቸው። እነዚህ ሁለቱ ደግሞ ይማራል፣ ያምናል፣ ይጠመቃል፣ ይቆርባል። እነዚህ በተግባር ምላሽ የሚሰጡባቸው ናቸው ሁለቱ። ሶስተኛው ደግሞ ምስጢረ ትንሣኤ ሙታን ነው። ይህ ደግሞ ከሌሎቹ ልዩ የሚያደርገው አሁን እንማራለን፣ እናምናለን፣ በክርስቶስ የተፈጸመ ትንሣኤ አለ። በእርሱ ትንሣኤነት እኛም እንደምንነሳ ተስፋ አድርገን የምንኖርበት ምስጢር ነው። እሱ ደግሞ ገና ያልተፈጸመ ማለት ነው። የክርስቶስ ተፈጽሞ የኛው ግን ገና ያልተፈጸመ፣ በእርሱ መነሳት የኛንም መነሳት ተምረን በእርሱ መነሳት የኛንም መነሳት አምነን የምንኖርበት ምስጢር ነው ምስጢረ ትንሣኤ ሙታን የምንለው። እስካሁን ድረስ ምስጢረ ትንሣኤ ሙታንን ተማርን እንጂ አልተነሳንም፣ አመን እንጂ አልተነሳንም። በቀደመው እንኳ አንዳንድ ሰዎች በቅዱሳን ጸሎት፣ በቅዱሳን ተአምር፣ በራሱ በክርስቶስም ኃይል ተነስተዋል። ግን መነሳታቸው የፍጻሜ ትንሣኤ አይደለም። እስከ ጊዜው ነው የተነሱት። እንደገና ሞት የማይጠብቀው ዘላለማዊ ትንሣኤው ግን ገና ነው። በእምነት ብቻ የምንጠብቀው ነው። ይህንንም ሊቃውንት እንዲህ እያሉ እንደገለጹልን እንደነገሩን ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለም አለ። የሙታን መነሳት እንዳለ እናምናለን፣ የዘላለም ሕይወትም እንዳለ እናምናለን፣ ተስፋ እናደርጋለን ብለው ሊቃውንት ነግረውናል፣ አስተምረውናል። ስለዚህ በእምነት እየተጠባበቅ የምንጠብቀው የምናምነው እንጂ አሁን ተነስተን ማየት አለብን ብለን የምናምነው አይደለም። ምስጢረ ጥምቀት ግን ተምረን አምነን የምንጠመቀው ነው። ምስጢረ ቁርባንም እንማራለን፣ እናምናለን፣ እንቆርባለን። ምስጢረ ትንሣኤ ሙታን ደግሞ እንማራለን፣ እናምናለን፣ እንጠብቃለን። ገና የሚጠበቅ ምስጢር ነው ማለት ነው። ስለዚህ ከአምስቱ አዕማደ ምስጢር የሚጠበቀው ገና በተስፋ የምናምነው ምስጢረ ትንሣኤ ሙታን ነው። ስለዚህ ትምህርታችን በዚህ በትንሣኤ ሙታን ላይ ነው የሚሆነው ማለት ነው። እንግዲህ ትንሣኤ የሚለውን ስንተረጉመው ግዕዝ ነው ቃሉ መነሻው። የቤተ ክርስቲያናችን ትምህርት በጠቅላላው በግዕዝ የታጠረ በግዕዝ የተከበበ በግዕዝ የሆነ ነው። ሁሉም አማርኛ ሆኖ የሚኖረው ሁሉ ግዕዝ ነው። አሁን ትንሣኤ እንደ አማርኛ እናውቀዋለን። ነገር ግን ውስጡ ግን ግዕዝ ነው። ተንሥአ ከሚል ከግዕዝ ቃል የሚወጣ ነው። ትንሣኤ ማለት ሲተረጎም ወደ አማርኛ መነሳት ማለት ይሆናል ማለት ነው። መነሳት ማለት ነው። መነሳት ሲባል ደግሞ አንድ ሰው ከተቀመጠበት ወንበር ሊነሳ እንደሚችል እናምናለን። የተኛ ከእንቅልፉ እንደሚነሳ እንደሚነቃ እናምናለን። ይታወቃል። እገሌ ተነስ ይባላል ከእንቅልፍ፣ እገሌ ተነስ ይባላል ከተቀመጠ